ዘ ኢሞርታል ማን ታዋቂውን የፔኪ ብላይንደር ተከታታይ ድራማ ማጠቃለያ ሆኖ በ2026 የወጣ ታላቅ የጋንግስተር ፊልም ነው። ፊልሙ የተጻፈው በስቲቨን ናይት ሲሆን የተመራው ደግሞ በቶም ሃምፐር ነው። ዋና ገጸ ባህሪው ቶሚ ሼልቢን በድጋሚ የተጫወተው ኦስካር ተሸላሚው ኪሊያን መርፌ ነው። ታሪኩ የሚካሄደው በ1940 ዓመተ ምህረት በሁለተኛው የዓለም ጦርነት ወቅት በበርሚንግሃም በናዚዎች የላምባርዲ ቦምብ ጥቃት እየተናወጠች ባለችበት ወቅት ነው። ፊልሙ እንደ ድራማው ሁሉ ማራኪ የሆኑ የሮክ ሙዚቃዎች፣ አስደናቂ ሲኒማቶግራፊና ጥቁርና ጨለማማ ድባብ አለው። ዋናው ጭብጥ ታሪኩ በዋናነት የሚያተኩረው በበቀል፣ በቤተሰብ ህልውና፣ በጦርነት ቀውስና አንድ በኃይልና በወንጀል ያደገ ሰው መጨረሻ ምን ይሆናል በሚል ፍልስፍና ነው። የዛሬው አስገራሚው ታሪካችን የሚጀምረው ከታላቁ የበርሚንግሃም ንጉሥ ቶሚ ሼልቢ መሰወር በኋላ ነው። ቶሚ ሁሉንም የኃይልና የስልጣን ማማዎች ትቶ ስሙን ቀይሮ በሩቅ የገጠር ጫካ ውስጥ በብቸኝነት መኖር ይጀምራል። ይሁን እንጂ ቶሚ ከሰዎች ቢርቅም ካለፈው ጥፋቱ መራቅ አልቻለም። በጦርነቱ ሳቢያ በደረሰበት የነርቭ ስብራት፣ በሟች ልጁ በሩቢ መንፈስና በገዛ እጁ በገደላቸው ሰዎች በየቀኑ በቅዠት ይሰቃያል። ራሱን ከዓለም ያገለለ ሕይወቱ ያበቃለት አረጋዊ መስሏል። የሁለተኛው የዓለም ጦርነት ስጋት በ1940። በዚህ መሃል ግን ዓለም በሁለተኛው የዓለም ጦርነት እሳት ውስጥ ገብታለች። ናዚዎች እንግሊዝን ለመውረር እቅድ አውጥተዋል። የዚህ እቅድ ዋና መሪ ደግሞ ጆን ቤከት የተባለ ጨካኝና ስልታዊ የናዚ ወኪል ነው። ቤከት እንግሊዝን በጦር መሳሪያ ብቻ ሳይሆን በኢኮኖሚ ለማንበርከክ ይንቀሳቀሳል። ምስጢራዊ እቅዱም በሚሊዮኖች የሚቆጠሩ ሐሰተኛ የእንግሊዝ ፓውንድ በማተም የሀገሪቱን ኢኮኖሚ ማውደምና ሕዝቡን ለአመፅ ማዘጋጀት ነው። በበርሚንግሃም በኩል የቶሚ ሕገወጥ ልጅ ዱክ ሼልቢ አባቱ በሌለበት የፔኪ ብላይንደር ቡድንን በበላይነት መምራት ጀምሯል። ነገር ግን ዱክ የናዚዎችን ከባድ ተጽዕኖ መቋቋም አልቻለም። ጆን ቤከት የዱክን የጦር መሳሪያ ፋብሪካዎችና የንግድ መስመሮች በመቆጣጠር ዱክን ለናዚዎች የስለላና የኮንትሮባንድ ሥራ እንዲሠራ ያስገድደዋል። ዱክ በአንድ በኩል የቤተሰቡን ህልውና ለመጠበቅ፣ በሌላ በኩል ደግሞ ከጠላት ጋር ለማበር እየተገደደ በትልቅ የውስጥ ቀውስ ውስጥ ይወድቃል። የአዳ መገደልና የአዳ ድብቅ ምርመራ። የቶሚ እህት አዳ ሼልቢ በፖለቲካው ውስጥ ያለውን ሴራ በንቃት ትከታተላለች። የዱክ ቡድን ከናዚዎች ጋር እያደረገ ያለውን ምስጢራዊ ግንኙነት ስጋት ፈጥሮባታል። አዳ የናዚዎችን ዕቅድ ለማጋለጥና የዱክን ክህደት ለማረጋገጥ በድብቅ መረጃዎችን መሰብሰብ ትጀምራለች። ወደ ሊቨርፑል ወደቦችና ወደ ሼልቢ ፋብሪካዎች በመሄድ ናዚዎች የአገሪቱን የጦር መሳሪያዎች በድብቅ እየዘረፉ መሆኑን የሚያሳዩ ሰነዶችን ታገኛለች። ይሁን እንጂ የጆን ቤከት ሰላዮች አዳን ይከታተሏታል። አንድ ምሽት አዳ ማስረጃዎችን ይዛ ወደ ቤቷ ስትመለስ በናዚ ወታደሮች ትከበባለች። ማምለጫ እንደሌላት ስታውቅ ሰነዶችን ለመደበቅ ትሞክራለች። ጆን ቤከት ማስረጃውን እንድትሰጠው በጭካኔ ያሰቃያታል። አዳ ግን አንገቷ ላይ ቢላ ቢቃጣም እሺ ማለት አልቻለችም። በመጨረሻም ቤከት ሚስጥሩ እንዳይወጣ አዳን በጭካኔ ያስገድላታል። ይህ አሳዛኝ ክስተት የሼልቪን ቤተሰብ ሙሉ በሙሉ ተስፋ ያስቆርጣል።
የፔኪ ብላይንደር አባላትም ፍርሃት ውስጥ ይወድቃሉ። የአዳን መገደል የሰማችው የዱክ እናት ዘልዳ መንትያ እህት ካኦ ወደ ቶሚ መደበቂያ ቦታ ትጓዛለች። ቶሚን አግኝታ አዳ መገደሏንና ዱክ ከናዚዎች ጋር አብሮ እየሰራ መሆኑን ትነግረዋለች። ይህ ዜና በቶሚ ልብ ውስጥ የነበረውን የጥፋተኝነት ስሜት ወደ ከባድ ቁጣ ይለውጠዋል። ቶሚ በዚያው ምሽት ከራሱ ሕሊና ጋር ይከራከራል። በዚህ የውስጥ ክርክር ላይ ታላቅ ምስጢር ይፋ ይሆናል። ቶሚ ቀደም ሲል ወንድሙን አርተርን በራሱ ፍላጎት ወይም በጠላቶች ሴራ ምክንያት በገዛ እጁ እንደገደለውና ይህም በትልቅ ጸጸት ውስጥ እንደጣለው አምኖ ይቀበላል። ቶሚ አሁን የሚሞትበትን ሳይሆን የሚበቀልበትን ምክንያት አግኝቷል። የንጉሡ መመለስና የአባትና የልጅ ስምምነት ወደ በርሚንግሃም። ቶሚ ሼልቢ ከዓመታት በኋላ ለመጀመሪያ ጊዜ ጺሙን ተላጭቶ ታዋቂውን ኮፍያውን ደፍቶና ሲጋራ እያጨሰ ወደ በርሚንግሃም ጎዳናዎች ይመለሳል። የእሱ መመለስ በከተማዋ ላይ ትልቅ ድንጋጤ ይፈጥራል። የድሮዎቹ የፔኪ ብላይንደር አባላት ንጉሣቸው መመለሱን ሲያዩ እንደገና ተስፋ ያደርጋሉ። ቶሚ ወደ ቀድሞ ዋናው መስሪያ ቤት በመግባት የስልጣን መንበሩን ይረከባል። የአባትና የልጅ ፍጥጫ። ቶሚ ልጁን ዱክን ለብቻው ያስጠራዋል። አዳ በተገደለችበትና ዱክ ከናዚዎች ጋር በሰራበት ጉዳይ ላይ በመካከላቸው ከባድ ፍጥጫ ይነሳል። ቶሚ ጠመንጃውን በዱክ ላይ ይደቅንበታል። ነገር ግን በዚህ ስሜታዊ ትዕይንት ላይ ዱክ እውነተኛ ዕቅዱን ይገልጻል። ዱክ ከናዚዎች ጋር አብሮ የሰራው ወዶ ሳይሆን ወደ ውስጥ ሰርጎ በመግባት መጋዘኖቻቸውንና መሪዎቻቸውን በአንድ ጊዜ ለማጥፋት እንደነበር ለቶሚ ያስረዳል። አባትና ልጅ እርስ በርስ ተማምነው የጆን ቤከትን ናዚ ቡድን ለማጥፋት ታላቅ የጋራ ዕቅድ ያወጣሉ። የሊቨርፑሉ ታላቅ ዕቅድ። ናዚዎች የሐሰተኛ ገንዘባቸውንና የጦር መሳሪያቸውን የደበቁት በሊቨርፑል ወደብ በሚገኙ ግዙፍ መጋዘኖች ውስጥ ነው። ቶሚና ዱክ የቀሩትን ታማኝ የፔኪ ብላይንደር ወታደሮች በማሰባሰብ በድብቅ ወደ ሊቨርፑል ይጓዛሉ። ዕቅዳቸው መጋዘኑን ማፈንዳት፣ ገንዘቡን ማውደምና ጆን ቤከትን መግደል ነው። የመጨረሻው መጀመሪያ ደማቅ ጦርነትና መስዋዕትነት። ምሽት ላይ የናዚ ወታደሮች መጋዘኑን እየጠበቁ ሳለ ቶሚ ሼልቢና ሰራዊቱ ድንገተኛ ጥቃት ይከፍታሉ። በሊቨርፑል ወደብ ላይ ከባድ የተኩስ ልውውጥ ይጀመራል። የቦምብና የጥይት ድምፅ አካባቢውን ያናውጣል። ዱክ በባሩድ የተሞሉ ጀልባዎችን በድብቅ ወደ መጋዘኑ በማስጠጋት የናዚዎችን ዋና የሐሰት ገንዘብ ማተሚያና ክምችት ሙሉ በሙሉ ያፈነደዋል። እሳቱ ሰማዩን ያቀለዋል። የቶሚና የጆን ቤከት ፍልሚያ። በፍንዳታው መሃል ቶሚ ዋናውን ጠላት ጆን ቤከትን ያሳድደዋል። ሁለቱ መሪዎች ፊት ለፊት ይገናኛሉ። ቤከት ቶሚን በቁስሉ ላይ ሊመታው ይሞክራል። ነገር ግን ቶሚ የቆየ የጦርነት ልምዱን በመጠቀም ቤከትን በካራቴና በጥይት ያቆስለዋል። ቤከት መሬት ላይ ወድቆ ሳለም ቶሚ ለአዳና ለቤተሰቡ በቀል የመጨረሻውን ጥይት በቤከት ግንባር ላይ ይተኩሳል። ናዚዎች ሙሉ በሙሉ ይሸነፋሉ። ነገር ግን ድሉ ያለ መስዋዕትነት አልነበረም። በጦርነቱ ማጠቃለያ ላይ ቶሚ በጠላቶቹ ጥይት ደረቱ ላይ በጽኑ ቆስሏል። ደሙ በከፍተኛ ሁኔታ ይፈሳል። ዱክ ቶሚን ደግፈው ከመጋዘኑ ውስጥ ያወጣዋል። ቶሚ ሰዓታት ብቻ እንደቀሩትና ሕይወቱ እያበቃች እንደሆነ ይረዳል። በመጨረሻም ቶሚ መሬት ላይ ተኝቶ ኮከቦችን እያየ ከልጁ ከዱክ ጋር የመጨረሻውን ስሜታዊ ንግግር ያደርጋል። በጠላት እጅ መሞት ወይም በሕመም መሰቃየት አይፈልግም። ቶሚ ዱክን የሼልቢዎችን ክብር ጠብቅ፣ እባክህ ስቃይን አብቃው በማለት የምህረት ግድያ ወይም ሜርሲ ኪሊንግ እንዲፈጽምበት ይለምነዋል።
ዱክ እያለቀሰ ጠመንጃውን በአባቱ ላይ ይደቅናል። ቶሚ አይኖቹን ይዘጋል። የጥይት ድምፅ ይሰማል። የቶሚ ሼልቢ ታሪክ እዚህ ላይ ያበቃል። በማግስቱ ጠዋት የፔኪ ብላይንደር አባላት የቶሚን አስከሬን በባህላዊ የጂሲፒ የእንጨት ጋሪ ላይ ያኖሩታል። ጋሪውም በእሳት ይለኮሳል። በታሪኩ ማብቂያ ላይ ዱክ ቶሚ ከመሞቱ በፊት የጻፈውን ዘ ኢሞርታል ማን የተሰኘውን መጽሐፍና ማስታወሻ በእጁ ያገኛል። ዱክ አዲሱ የበርሚንግሃም ንጉሥ ሆኗል። የቶሚ ሼልቢ አካል ቢሞትም ስሙና ትውፊቱ ግን መቼም የማይሞት ኢሞርታል ሆኖ ሲቀጥል ፊልሙ ያበቃል። እስካሁን ከኛ ጋር አብረውን ስለቆዩ እናመሰግናለን። ጋሜል ፊልም